ጁዝ 29 71ኛ ሱረቱ ኑር በመካ የወረደች ናት። አያቷ 28 ናቸው። ቢስሚላሂር ረሕማኒር ረሒም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው ኢና አርሰልና ኑሐን ኢላ ቀውሚሂ አን አንዚር ቀውመከ ሚን ቀብል አን ያእትየሁም ዐዛቡን አሊም። እኛ አላህ በእርግጥ ኑህን ወደ ህዝቦቹ አሳማሚ ቅጣት ሳይመጣባቸው በፊት ህዝቦችህን አስጠንቅቃቸው በማለት ላክ ነው። ቃለ ያ ቀውሚ ኢኒ ለኩም ነዚሩን ሙቢን። ነቢዩ ኑህ ለህዝቦቹ ህዝቦቼ ሆይ እኔ የአላህ ቅጣት እንዳይነካችሁ ግልጽ አስጠንቃቂ ነኝ አለ። አን ዕቡዱ ላህ ወተቁሁ ወአጢዑን። አላህን ተገዙት ፍሩትም እያለ ጥሪ እንዲያስተላልፍ ላክ ነው። የግፊር ለኩም ሚን ዙኑቢኩም ወዩአኽርኩም ኢላ አጀሊን ሙሰማ ኢነ አጀለ ላህ ኢዛ ጃአ ላ ዩአኸሩ ለው ኩንቱም ተዕለሙን። አላህ ከወንጀሎቻችሁ ይምርላችኋል፣ ዕድሜያችሁንም በማስረዘም እስከተወሰነው የምትሞቱበት ወቅት ድረስ ያዘገያችኋል። በእርግጥ አላህ የወሰነው የመሞቻችሁ ወቅት በመጣ ጊዜ ምንም አይዘገይም። ይህ የምትሞቱበት ጊዜ ብታውቁ ኖሮ ባመናችሁ ነበር። ቃለ ረቢ ኢኒ ደዐውቱ ቀውሚ ለይለን ወነሃራ። ኑህም ለአላህ ጌታዬ ሆይ እኔም በሌሊት በቀንም ለሕዝቦቼ ወደ አንተ ትእዛዝ ጥሪ አደረግኩላቸው አለ። ፈለም የዚድሁም ዱዓኢ ኢላ ፊራራ። ጌታዬ ሆይ ከሃዲያን ባንተ ብቸኛ ተመላኪነት እንዲያምኑ በማደርገው ጥሪ በእርግጥ ጥሪዬ ከትእዛዝህ ከመሸሽ በስተቀረ ወደ እምነት እንዲጠጉ ምንም አልጨመረላቸው። ወኢኒ ኩለማ ደዐውቱሁም ሊተግፊረ ለሁም ጀዐሉ አሳቢዐሁም ፊ አዛኒሂም واستغشوا ثيابهم وأصروا واستكبروا استكبارا። ጌታዬ ሆይ እኔም እንድትምራቸው ለካህዲያን ጥሪ ባደረግኩላቸው ቁጥር የሐቅ ጥሪዬን ላለመስማት ጣቶቻቸውን በጆሮቻቸው ውስጥ አደረጉ። ጭራሽ እኔንም ላለማየት ልብሶቻቸውን ተከናነቡ። በክህደታቸውም ጸኑ፣ ከመጠን ያለፈውንም ኩራት ኮሩ። ثم إني دعوتهم جهارا። ከዚያም እኔ ወደ ቀጥተኛው መንገድ በይፋ ጠራኋቸው። ثم إني أعلنت لهم وأسررت لهم إسرارا። ከዚያም እኔ ወደ ቀጥተኛው መንገድ እንዲመጡ ጥሪዬን በግልጽም በምስጢርም በመደጋገም አደረግኩላቸው። فقلت استغفروا ربكم إنه كان غفارا። ጌታቸውን ምህረት ጠይቁ፣ በእርግጥ አላህ ብዙ ምህረቶችን መሐሪ ነው አልኳቸው። يرسل السماء عليكم مدرارا። አላህ በእናንተ ላይ ተከታታይ የሆነ ከሰማይ ዝናብንም ይልካል። ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا. ንብረቶቻችሁንና ልጆቻችሁን ያበዛላችኋል። በምርቷና በልምላሜዋ የምትረኩበትን እርሻ ያደርግላችኋል። እርሻችሁንና ከብቶቻችሁን የምታጠጡበት ወንዞች ያደርጉላችኋል። ما لكم لا ترجون لله وقارا. እናንተ ሕዝቦች ሆይ ለአላህ ሕልቅና ፍራቻ የማይኖራችሁ ለእናንተ ምን ምክንያት አላችሁ? وقد خلقكم أطوارا. በእርግጥ አላህ በማኅፀን ውስጥ ፈሳሽ ከዚያም ተለጣፊ ሽብ ከዚያም የረጋ ደም ከዚያም አጥንትና ሥጋ ለባሽ በማድረግ አሻሽሎ ፈጠራችሁ። ألم تروا كيف خلق الله 7 سماوات طباقا. እናንተ ሰዎች ሆይ አላህ የተነባበሩ 7 ሰማያትን እንዴት እንደፈጠረ አታዩምን? وجعل القمر فيهن نورا وجعل الشمس سراجا. አላህ ጨረቃን በሰማያቶች ውስጥ አንጸባራቂ ብርሃን አደረገ፣ ፀሐይንም አብሪ አደረጋት። والله أنبتكم من الأرض نباتا. አላህም አባታችሁን አደም ከአፈር በመፍጠር ከምድር የተክል አይነት አበቃቀልን አበቀላችሁ። ثم يعيدكم فيها ويخرجكم إخراجا. ከዚያም ሞታችሁ ስትቀበሩ ወደ ምድር ይመልሳችኋል፣
ከዚያም ከሞት በኋላ ላለው ለተረጋገጠው ሕይወት መቀስቀስን ይቀሰቅሳችኋል። ወላሁ ጀዐለ ለኩሙል አርደ ቢሳጣ አላህም ለእናንተ ምድርን ዝርግ አደረጋት። ሊተስሉኩ ሚንሃ ሱቡለን ፊጃጃ በምድሯም ሰፋፊ መንገዶችን እንድታበጁ ዘረጋት። ቃለ ኑሑ ረቢ ኢነሁም ዐሰውኒ ወተበዑ መን ለም የዚድሁ ማሉሁ ወወለዱሁ ኢላ ኸሳራ። ኑሑም አላህ ሆይ ከሃዲያን አስተባበሉኝ፣ ገንዘቡ በዚህም ሆነ በመጪው ዓለም ኪሳራ በስተቀር የማይጨምርለትን ተራ አለቆቻቸውን ተከተሉ አለ። ወመከሩ መክረን ኩባራ ከሃዲያን ትልቁን የሸር ዱለታ አዶለቱ። ወቃሉ ላ ተዘሩነ አሊሀተኩም ወላ ተዘሩነ ወደን ወላ ስዋዐን ወላ የጉሰ ወየዑቀ ወነስራ። ከሃዲያንም ኑህ ወደሚጣራው አንድ አላህን ብቻ ወደ ማምለክ በመሄድ አማልክቶቻችሁን አትተው፣ ወደንንም ስዋዕንም የጉስንም የዑቅንም ነስራ የተባሉትን ጣዖታትን አትተው አሉ። ወቀድ አضሉ ከሲራ ወላ ተዚድ الظالሚነ ኢላ ضላላ። የከሃዲያን አለቆችም በእርግጥ ብዙ ሕዝቦችን አጠመሙ። ነቢዩ ኑህም ጌታዬ አላህ ሆይ ለከሃዲያን ጥመትን በስተቀር ሌላን አትጨምርላቸው በማለት ተራገመ። ሚማ ኸጢአቲሂም ኡግሪቁ ፈኡድኺሉ ናራን ፈለም የጅዱ ለሁም ሚን ዱኒላሂ አንሳራ። አብዛኛው የኑህ ሕዝቦች በወንጀላቸው ሰበብ በውሃ ተጥለቀለቁ፣ በእርግጥም ወደ ጀሃነም እሳት ገቡ። በእርግጥ ከአላህ ሌላ የሆነ ረዳትም አያገኙም። ወቃለ ኑሑ ረቢ ላ ተዘር ዐለል አርድ ሚነል ካፊሪነ ደያራ። ኑህም ጌታዬ ሆይ በምድር ላይ ከከሃዲያን ወገን ተንቀሳቃሽ የሆነ አንድንም አትተው አጥፋቸው አለ። ኢነከ ኢንተዘርሁም ዩድሉ ዒባደከ ወላ የሊዱ ኢላ ፋጅራን ከፋራ። በእርግጥ አንተ አላህ ከሃዲያንን ማጥፋቱን ትተህ በምድር ላይ ብትተዋቸው በትክክለኛው መንገድ በአንተ ያመኑትን ባሮችህን ያጠማሉ፣ ከሃዲና ወንጀለኛ በስተቀር ሌላን አይወልዱ። ረቢ እግፊር ሊ ወሊዋሊደየ ወሊመን ደኸለ በይትየ ሙእሚነን ወሊልሙእሚኒነ ወልሙእሚናት ወላ ተዚድ الظالሚነ ኢላ ተባራ። ነቢዩ ኑህ ጌታዬ ሆይ ለእኔ ለወላጆቼም ቤቴም ውስጥ አማኝ ሆኖ ለገባም ለምእመናንና ለምእመናትም ምህረት አድርግ፣ ለበዳዮችም ኪሳራን በስተቀር አትጨምርላቸው አለ።